ሰላም ሰላም ውድ የሀገሬ ልጆች፣ እግዚአብሔር ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው እግዚአብሔር ይመስገን፣ ክብሩ ይስፋ። ዛሬ መጥቻለሁ፣ ቆይቻለሁ። ያው ሜቢ አንድ ወር ምናምን መሰለኝ። ምክንያቱ ሰብስክራይብ እያደረጋችሁ አይደለም። ለምን ይመጣሉ? እኔ ብቻዬ ለብቻዬ ለማውራት ብዬ ነው። እና ይሄን ቤት እንደጀመራችሁ ሰብስክራይብ አድርጉልኝ። አንዳንድ ነገሮች ማለት ነው እግዚአብሔር በረዳኝ ላገዘኝ አንዳንድ ነገሮች ማውራት እፈልጋለሁ በዚህ ቪዲዮ እና ሰብስክራይብ አድርጉልኝ። ደግሞ እውነቱን ለመናገር አዲስ ነኝ። ምንም የማውቀው ነገር የለም። እግዚአብሔርን ዝም ብዬ ከፈትኩ በቃ እንትን አለኝ። ጠየቀኝ ነገር ሁሉ እንትን አድርጌ ከፍቼ ገባሁ እንጂ ምን እንደማያስፈልግ ምናምን አንዳንድ ነገሮች ከአንዳንድ ነገሮች መስጠንቀቅ አለብኝ አይደል? እኔ ደግሞ አላውቅም። ነገሩኝ እላችኋለሁ። ወዳችኋለሁ። ቀጥታ ወደ መጣሁት ጉዳይ ልግባ። ያው እንደታወቀ ነው በእነሱ ስም ዩቱብ ምናምን በእነሱ ስም ዩቱብሽ ለማሳደግ ነው እንዴ ምናምን እንዳትሉኝ በጌታ ይጠይቃቸዋለሁ። ይቅርታ፣ እኔ በሰው ስም ማንም እንትን አልፈልግም ምንም ማለት ነው። እኔ ለሰው ጥሩ ምኞት ነው የማስበው የምፈልገው እንጂ እኔ ሌላ ነገር በሰው ስም ማደግ ምናምን አልፈልግም። እና በዚህ አጋጣሚ ማለት የፈለኩት ነገር ምንድን ነው የምትሉን ከነገር ከሆነ ስለ ሩታና ስለ አብርሽ ትንሽ ጥቂት ጊዜ በቃ 1-2 ደቂቃ የሚሆን ነገር ብቻ ነው ማውራት። ሩታዬ የኔ ቆንጆ በጣም ነው የምወድሽ። እግዚአብሔርን በጣም አክብርሻለሁ፣ በጣም እወድሻለሁ። እንኳን ዱባይ መጣችሁ ስነበር ቀን እንትን ስለሆነ መጀመሪያ የነገራችሁ ቀንና የመጣችሁት ቀን ስለተቀያየረ ምክንያት ነው የቀራት እንጂ መጀመሪያ እንደሰማሁት እኔ ፍቃድ ወስጄ ነበር። ግን ደግሞ ለእናንተ ዛን ቀን ረመዳን ላይ ስለሆነ ቀራችሁ። እናንተ ሲመጡ ቀን ግን እኔ እናንተ ጋር መገናኘት አይቻልኩም ነበር። እና ግን አሁን የሚነግረሽ ነገር ምን መሰለሽ? ባለትዳር ነሽ፣ ገና ልጅ ናችሁ ሁለታችሁ። ብዙ ነገር አለ የሚጠብቃችሁ ማለት ነው። ከዚህ በላይ የሚሆኑ ፈተና ብዙ ሊኖር ይችላል። ነገር ግን እባካችሁ ታግዙ እንጂ እንደዚህ እንደ ልጅ ወይስ እንደ ሰራተኛ ተራ ሰራተኛ ነገር አንድ ነገር ሲፈጠር ሻንጣ ይዞ መሮጥ እንዲህ መሄድ በቃ አይደለም ማለት ሳይሆን መረጋገጥ፣ መደማመጥ